በኢትዮጵያ ታሪክ ውስጥ ከፍተኛ የሚባለውን የዋጋ ንረት የተፈጠረበት የቀውስ ወቅት ነበረ። እሱም በዓለም ላይ በጣም ታዋቂ የሆነው የፋይናንሻል ክራይሲስ የሚባለው 2008 ላይ የነበረው ማለት ነው። በኢትዮጵያ ደግሞ ሚሊኒየም የነበረው እና በጣም ታዋቂ ነው። እንግዲህ ስለሱ ዛሬ እናወራለን። እንዴት ነው የዓለም የፋይናንስ ቀውስ የተፈጠረው እና በዓለም ላይ የተፈጠሩ የኢኮኖሚ ቀውሶችን ማቅረብ ከጀመረን 11ኛ ላይ ደርሰናል። 11ኛ ቀውስ ላይ እና 21ኛው ክፍለ ዘመን ደርሰናል አሁን እና በ21ኛው ክፍለ ዘመን በጣም አደገኛ ከሚባሉት የኢኮኖሚ ቀውሶች መካከል የፋይናንሻል ክራይሲስ የሚባለው ነው 2008 ላይ የደረሰው። እንግዲህ በኢትዮጵያም በጣም ከፍተኛ የሚባለው ዋጋ ንረት የተመዘገበበት ወቅት ነው። ያ ወቅት ጠቅላላው 44 ከመቶ ነው የሚባለው የዋጋ ንረት። በተለይ ግን ምግብ ነክ የሆኑት ከ60 ከመቶ በላይ እንደነበሩ ነው የሚታወቀው። በእርግጥ ኢትዮጵያ ውስጥ ከዛ በኋላም ትልልቅ ቁጥሮች ተመዝግበው ያውቃል። እንደ ፈረንጆች 2011 ላይ 33% ሆኖ ያውቃል። 2022 ላይ 33.9% ሆኖ ያውቃል ዋጋ ንረት። 2023 ላይ እንኳን 30 ከመቶ ነበር የነበረው። ግን በታሪክ ትልቁ ነው የዛን ጊዜ የተፈጠረው እና ይሄ የ2008 የፋይናንሻል ክራይሲስ ችግሩ የጀመረው 2007 አካባቢ ነው እና የአሜሪካ ውስጥ ያለ የቤት ግንባታ አካባቢ ላይ ነው ችግሩ የተነሳው። ለምንድን ነው የተነሳው? በከፍተኛ ሁኔታ ለቤት ያበድሩ ነበር የአሜሪካ ባንኮች እና ኢንቨስትመንት ባንኮችና ባንኮች ቤት ለሚገዙ ሰዎች በሞርጌጅነት በጣም ያበድሩ ነበር እና የብድር ፍላጎታቸው ከማደጉ የተነሳ ደካማ የሆነ የብድር የመመለስ አቅም ላላቸው ሰዎች ሳይቀር በገፍ ያበድሩት ነበር። በቃ ባንኮችም የፋይናንስ ተቋማቶችም ከፍተኛ አደጋ ያለባቸው ብድሮች ይሰጣሉ። ምን ማለት ነው? አንድ ሰው የመክፈል ፖርትፎሊዮ ደካማ እንኳን ሆኖ ሳይቀር ብድር ይሰጡ ነበር። ግን በዋናነት ያስቡ የነበረው ምንድን ነው? 2002 አካባቢ ነው የጀመሩት። ይቺ ጉዳይ ግን አሜሪካ ኢኮኖሚስት የቤት ፍላጎት ያድጋል ብሎ ስላመኑ በቃ ቤት ለሚገነቡ ሴክተሮችም በጣም ብዙ ብድር ይሰጡ ነበር እና ባንኮቹ ብድር ብቻ መስጠታቸው አይደለም፣ ባንኮች ብድር እንዲሰጡ የሚያደርግ ደረጃ የሚያወጡ ደግሞ ሬቲንግ የሚሰሩ ደግሞ ተቋማቶች አሉ። በቃ ጥሩ ስታተስ ላይ ነው ይሄ ባንክ፣ ተበዳሪውም ጥሩ ስታተስ ላይ ነው ብለው ደረጃ የሚያወጡ በተለይ ለባንኮች ማለት እና ጥሩ ነው እያሉ ሪፖርት ያወጡ ነበር እና አደጋውን ይደብቁ ነበር። ባንኮቹ ያሉበትን አደጋ እየደበቁ ብድር ይቀርብ ነበር እና በተመሳሳይ ደግሞ እነዚህ ቤት የሚገነቡ ተቋማቶች በከፍተኛ ሁኔታ ግንባታ ውስጥ ገቡ፣ የቤት ግንባታ ውስጥ። ይሄ የቤትን ዋጋ እየጣለው መጣ። የተበደሩትንም ወጪ ለመሸፈን በጣም የሚቸገሩ ነው። ስለዚህ የክራይሲሱ መነሻ ምን ሆነ ማለት ነው? የቤት ዋጋ እየቀነሰ መጣ። በጣም ብዙ ቤት ተገነባ። ሰዎች ቤቱን የመግዛት አቅማቸው እየተዳከመ መጣ እና ኢቭን ሰዎች ዕዳ መክፈል አልቻሉም እና በሞርጌጅ በቃ የተደገፉ የዋስትና ዋጋዎች በሙሉ እየወደቁ ነው የመጡት። ስለዚህ የቤት አልሚዎች ከ2002 እስከ 2006 ላይ በጣም ብዙ ቤት ተገነባ አሜሪካ ውስጥ። ለምን? ወደፊት ገዢ ይኖራል ብለው ገምተው ነው። ነገር ግን ገዢ አልተገኘም። ስለዚህ እነዚህ ገንቢዎች ከባንክ ከፍተኛ ብድር ወስደዋል፣ ቤቱን ገንብተዋል። ቤቱን ደግሞ የሚገዛቸው የለም። ስለዚህ ዕዳ ውስጥ እየገቡ መጡ። ቤትም ይገዛሉ ተብሎ ለታሰቡ ሰዎች ይሰጥ የነበረ ብድር በተለይ ባንኮቹ ራሳቸውን አጀስት ለማድረግ ወለድ መጨመር ጀምረው ነበር እና ተበዳሪ መክፈል አቃተው በቃ እና በጣም ብዙ ቤቶች ሐራጅ ይወጡ ነበር በዛ ወቅት ላይ። ምክንያቱም ወደፊት ዋጋ ሊጨምር ይችላል እሸጠዋለሁ ብለው ያመኑ ባለሀብቶች በጣም ብዙ ቤት ገዝተው ነበር። አሁንም እዚህ ሀገርም እንደዚህ ይደረጋል። አንዳንድ ሰዎች በቃ ወደፊት ዋጋው ሲጨምር እሸጠዋለሁ እያሉ ቤት የሚገዙ ሰዎች አሉ። አሜሪካ ገበያ ውስጥም ኢንቨስተሮች ወደፊት የቤት ዋጋ ይጨምራል ብለው ገምተው ቤት ይገዙ ነበር እና በጣም ብዙ ቤት ተከማቸ፣ በባለሀብት እጅም ተከማቸ እና ሸማች መግዛት ሲያቅተው ባለሀብቶች ራሱ በቃ ጭንቀቱ ሲገቡ ወደ ገበያ ቤቶቹን በፍጥነት ይዘዋቸው ወጡ፣ በርካሽ ዋጋ ይዘዋቸው ወጡ። ስለዚህ ከፍተኛ ቤት ኖረ፣ ገዢ ጠፋ። ጠቅላላ ብድር የተወሰደው ከኢንቨስትመንት ባንኮች ነው፣ ከባንኮች ነው። የዛን ጊዜ ባንኮች ኪሳራ ውስጥ መውደቅ ጀመሩ። ብዙ ለቤት አልሚዎች አበድረዋል፣ ብዙ ለቤት ገዢዎች አበድረዋል። ነገር ግን መመለስ አልተቻለም። ስለዚህ ባንክራፕሲ ውስጥ እየገቡ ነው የመጡት ትልልቅ የሚባሉ ባንኮች። ለምሳሌ
አሜሪካ ውስጥ ታዋቂ የሚባለው ኢንቨስትመንት ባንክ አለ፣ የሌሄማን ብራዘርስ የሚባል ባንክ በ1850 የተቋቋመ በጣም ግዙፍ የሆነ ባንክ ነው። ባንክራፕሲ ውስጥ ነው የገባው። ባንክራፕሲ ውስጥ መግባቱ ሪፖርት አደረገ 2008 ላይ። በቃ ሌሎችም ባንኮች እንደውም ቢር ስቲርስ የሚባለው የኢንቨስትመንት ባንክ አሜሪካ ውስጥ የታወቀ ነው። እሱ እንደውም 2008 ላይ ለጄፒ ሞርጋን ለሚባለው የባንክ ሴክተር ተሸጠ፣ ባንክራፕሲ ውስጥ ገብቶ። ትልልቆች የኢንሹራንስ አቅራቢ የአሜሪካ ኢንተርናሽናል ግሩፕ ኤአይጂ የሚባለው ብዙ ሰዎች ኳስ የምትመለከቱ ከሆነ አይ ቲንክ ማንቸስተር ላይም ስፖንሰር ሆኖ የማሊያ ላይ ምናምን ይታወቅ ነበር መሰለኝ ኤአይጂ የሚባሉ እና 200 ሀገራቶች ላይ ደንበኛ ያለው ግዙፍ የኢንሹራንስ ካምፓኒ ነው፣ የሞርጌጅ ላይ ማለት ነው። እሱም ባንክራፕሲ ውስጥ ገባ። ከስረት ውስጥ በቃ ባንኮች በሙሉ ዕዳዎቻቸውን መክፈል አልቻሉም፣ መቀበልም አልቻሉም ከተበዳሪዎች ማለት ነው። እና ኪሳራ ላይ መሆናቸውና የመንግስት ድጋፍ እንደሚፈልጉ መግለጽ ጀምሮ ነበር። አሁን አስቡት፣ እነዚህ አሜሪካ ውስጥ ይሁን እንጂ ጉዳያቸው ብዙ ሀገር ላይ ያሉ ሌሎች ሀገራቶች አውሮፓም እስያም ያሉ ሀገራቶች ውስጥ ያሉ ባንኮች አሜሪካ ውስጥ ያሉ ባንኮችና አክሲዮኖች ላይ ድርሻ አላቸው። የአሜሪካ መቃወስ እነሱንም ነው አብሮ ያቃወሰው። ምና ኪሳራው እየተዛመተ መጣ። አሜሪካ ውስጥ የነበረው ኪሳራ ወደ ሌሎቹ ላይ እየተዛመተ ነው መጣ እና የአክሲዮኑ ገበያ ወደቀ። ዓለም አቀፍ ንግድ ነው የቀነሰው። የብድር ገበያው ነው የወደቀው። ኢቭን የሸማችን መተማመን ጠፍቶ ነበር። እንዳውም አንዳንድ ሀገራቶች ላይ ሙሉ ለሙሉ ነው የባንክ ስርዓታቸው የወደመው። ለምሳሌ እንደ አይስላንድ ያሉ ሀገራቶች ሙሉ የባንክ ስርዓቱ ኮላፕስ ነው ያደረገው። አሜሪካ ውስጥ የተወሰኑ ባንኮችና የኢንቨስትመንት ባንኮች ነው ኮላፕስ ያደረጉት። ሙሉ ባንክ ነው ኮላፕስ ያደረገው። ምክንያቱም በቃ ቤት ገዢ ይኖራል ተብሎ በጣም ከፍተኛ ብር ለቤት ሴክተሩ አበደሩና የቤት ሴክተሩ መክፈል አልቻለም። ባንኮቹ ከዕዳ ለመውጣት አሉ፣ ወለዱን ከፍ አደርጉት። ሞርጌጅ የተበደረ በሙሉ መክፈል አልቻለም ጭራሽ። ስለዚህ ባንኮቹ ማስመለስ አልቻሉም። የሊኩዲቲ ክራይስ ውስጥ ገቡ ማለት ነው። ያልተጠና ብድር ተሰጥቶ ስለነበር ቀውሱ በጣም ሰፊ ነው የሆነው። በቃ ዓለም አቀፍ ስራ አጥነት በጣም ከፍተኛ ነው የሆነው። ባንኮች ከከሰሩ ኢንቨስተሮች ብድር ማግኘት አይችሉም፣ ስራ መስራት አይችሉም። እና አሜሪካ ውስጥ ያሉ ባንኮች፣ ትልልቅ ባንኮች ሌሎች ሀገራቶች ላይ ኢመርጂንግ የሚባሉት ሀገራቶች ላይ፣ እስያ ላይ፣ አውሮፓ ላይ የነበራቸውን አክሲዮን በሙሉ ባንኮቹ ማውጣት ነው የጀመሩት። የአሜሪካ ባንኮች አውጡ፣ ሀብቶቻቸውን፣ ኢንቨስትመንታቸውን በሙሉ ነው ያወጡት። ቁጠባዎች፣ የሸማች ቁጠባ በሙሉ ነው የጠፋው። እና የብሔራዊ ባንክ የአሜሪካ ብሔራዊ ባንክ ለማድረግ የሞከረው ምንድን ነው? እስቲ ወለድን ዜሮ ለማድረግ ሸማች ወለድ ዜሮ ከሆነለት በዜሮ ወለድ ከባንክ ላይ የተበደረ ቤቶች መግዛት እንዲችል ኢንቨስትመንቱ እንዲጠናከር ነበር ስራ ለመስራት ሲሞክሩ የነበሩ። በቃ ሰዎች ተበድረው እንኳን ንብረት መግዛት እንዲጀምሩና ባንኮች መነቃቃት እንዲጀምሩ ግን ስቲሙለንት ማድረግ ተጀምሮ ነበር። የዛን ጊዜ የኦባማ የመጀመሪያ ተርምን ነበርና አንድ ከምርጫ በኋላ ላይ የገባውም የሰራውን ፕሮሚስ ቢኖር ይሄ ነው። በቃ መንግስት ለባንኮቹ ካፒታል መደገፍ ጀመረ። ለምሳሌ ቅድም ነግራቸው ኤአይጂ የሚባለው አሜሪካ ኢንተርናሽናል ግሩፕ $120 ቢሊዮን ከአሜሪካ መንግስት የካፒታል ድጋፍ አግኝቶ ነው ለመጋገም የቻለው። ቢር ስቲርስ የሚባለው እንደውም ባንክ እሱማ ለጄፒ ሞርጋን የሚባለው የባንክ ሴክተር ተሸጧል ጭራሽ። እና መንግስት በቃ የቁጠባ ዋስትና መስጠት ጀመረ። እሱ ብቻ ሳይሆን ከፍተኛ ቁጥጥር ማድረግ ተጀመረ። ይሄ ልምምድ አሁን እስያ የነበረው በ1997 አካባቢ ላይ የነበረው እስያ የነበረው የፋይናንሻል ክራይሲስ 10ኛ ዙር ላይ አቅርቤላችሁ የነበረው የተነሳው በተመሳሳይ ነው። ባንኮች ባልተጠና መልኩ ለተበዳሪ ብድር በመስጠታቸው ነው የታይላንድ፣ የማሌዥያ፣ የደቡብ ኮሪያ፣ የኢንዶኔዥያ ኢኮኖሚ እንደተቃወሰና እስያ ውስጥ ቀውስ እንደመጣ ይነግርኳቸው። በተመሳሳይ ዓለም ከ10 ዓመት በኋላ ደግሞ እሱ ስህተት ነው የሰራው። ባልተጠና መልኩ ከፍተኛ ብድር ለቤት ገንቢው ሴክተር ተሰጠ። ቤት ለሚገዙ ሰዎች ተብሎ ታስቦ ተሰጠ። መመለስ እንደማይችሉ የተረጋገጡ ሰዎች ሳይቀሩ ነው ብድር ሲወስዱ የነበረው። እሱን ለማስተካከል ወደ ከፍተኛ ቁጥጥር ነው የመጣው። በቃ በዓለም ላይ ራሱ የነዳጅ ዋጋ በጣም ከፍተኛ የሆነበት ወቅት ቢኖር 2008 ነው። $177 ደርሶ ነበር የአንድ በርሜል ድፍድፍ ዋጋ። አሁን እንኳን ባለው ጦርነት ዛሬ ላይ ቁጭ ብለን ባለው ጦርነት የከፍተኛ ጦርነት ሚድል ኢስት ውስጥ እንኳን እያለ አሁን 120 ላይ ነው የደረሰው።
ደግሞ 1989 አካባቢ ላይም ደግሞ እስከ 170 ምናምን የደረሰበት ወቅት ነበር። ግን ከፍተኛ የሚባለው 2008 ፋይናንሻል ክራይሲስ በነበረ ጊዜ $177 ነበር ደርሶ ነበር። ከፍተኛ የሚባለው እሱ ነው። ይሄ ወደና ኢትዮጵያም ተዛምቶ ነበር። ምክንያቱም ከውጭ የሚሸምት ኢኮኖሚ ነው የኢትዮጵያ ኢኮኖሚ። ነዳጅ ያስገባ ነበር፣ የምግብ ዘይት ያስገባ ነበር፣ ስንዴ ያስገባ ነበር። እነዚህ በሙሉ ዋጋቸው ጣራ ነካ። ኢትዮጵያ ውስጥ ታይቶ የማይታወቀው የዋጋ ንረት ተከሰተ። ሚሊኒየሙ አካባቢ ማለት ነው። እና ለዓለም ያስተማረው ጉዳይ አለ። ይሄ 2008 ያለ የፋይናንሻል ክራይሲስ ብዙ የአውሮፓ ሀገራቶች ኮላፕስ ነው ያደረጉት በዛ ወቅት ላይ። የነ ግሪክም ችግር ነበር፣ እነ ጣሊያንም ችግር ነበር። እሱ ብዙ ሀገራቶች ከውጭ ሸምቶ የነበሩ ሀገራቶች በሙሉ እና መሰረታዊ ያስተማሩት 4 ነገሮች አለ። አንደኛው ከመጠን በላይ ብድር ማቅረብ፣ ፋይናንስ ሴክተሩ ላይ የሚቀርብ ብድር ኢኮኖሚ እንደሚያናጋ የተረጋገጠበት ወቅት ነው። በተጠና መልኩ መቅረብ አለበት እንጂ ባልተጠና መልኩ የሚቀርብ ከፍተኛ መጠን ያለው ብድር ለኢኮኖሚ ጤነኛ አይደለም። በቃ ኢትዮጵያ ውስጥ ብድር የሚፈራው በባንክ ሴክተሩ ብድር የሚፈራው ለዛ ነው። ብዙ ልምምዶች አሉ። ከእስያ ከፋይናንሻል ክራይሲስ ጀምሮ እስከ 2008ቱ የግሎባል ፋይናንሻል ክራይሲስ ድረስ ብድር ነው ይሄን በሙሉ ችግር የሚያመጣው። ሁለተኛው እነዚህ አሜሪካ ውስጥ የነበሩት ብድር ሬት የሚያደርጉ ለምሳሌ ማበደር ይችላል፣ ይሄ ባንክ ማበደር ይችላል፣ ይሄ ድርጅት መበደር ይችላል እያሉ ሬት የሚያወጡ ተቋማቶች አሉ። እነሱ ዋሽተው ነበረ 2008 እና 2009 ላይ። በቃ ባንኮች ብድር ሲሰጡ ችግር ውስጥ እንኳን ሆነው ሪፖርቱ ግን ጤነኛ አልነበርም። ፖዘቲቭ እያደረጉ ሪፖርት ያቀርቡ ነበር። ስህተቱ የጀመረው ከዛም ጀምሮ ነው። ስለዚህ ትክክለኛ ሬት አለማውጣት፣ ተቋማቶች ትክክለኛ መረጃ አለመስጠታቸው ችግር መሆኑ ተረጋግጧል። እሱ ብቻ ሳይሆን የዓለም የፋይናንስ ስርዓት በጣም የተሳሰረ መሆኑ ቀውሱን እንዳፈጠነው ነው የታወቀው። 10ኛ ላይ ማቅርቤላቸዋል። እስያ ውስጥ የነበረው ፋይናንሻል ክራይሲስ የተነሳው ከኢንዶኔዥያ እንኳን ቢሆን ከታይላንድ ነው የተነሳው። ነገር ግን ብራዚልና ራሽያ ሳይቀር ሲነካ ነበር። ይህም ፋይናንሻል ክራይሲስ አሜሪካ ውስጥ ቢነሳም በፍጥነት አውሮፓን ነክቷል፣ ኢትዮጵያን ሳይቀር ነው የነካው። አሁንም ኢራን ውስጥ ያለ ጦርነት ይመስላል። ነገር ግን ኢትዮጵያ ያለው ነዳጅን ዋጋ እየነካ ነው። በቃ አንድ ችግር ሲፈጠር በአንዴ ነው ዓለምን የሚያዳርሰው። የዓለም የፋይናንሻል ስርዓት በጣም የተሳሰረ ነው። ስለዚህ ቀውሱን እንደሚያፈጥነው የተረጋገጠበት ወቅት ነው። ስለዚህ ሁሉም ሀገር ለጠቅላላ ሀገራቶች ዋስትና ሲባል ነው ተጠንቅቆ መንቀሳቀስ ያለበት። ሌላ ያስተማረው ነገር ምንድን ነው? በእርግጥ 1930 የነበረው ግሬት ዲፕሬሽን ላይ እንደው እነ ኬነስም አንድ የሚያቀርበው ሀሳብ ነበር። የመንግስት ድጎማ ገበያ ውስጥ በጣም አስፈላጊ ነው እያለ ይከራከር ነበር። 2008 ላይም ተመሳሳይ ነው። የመንግስት ድጎማ ጣልቃ ገብነት በጣም አስፈላጊ ነው። ደግሞ በዚህ ኔዳ ነው 2008 የነበረው ፋይናንሻል ክራይሲስ የዳኑት ከፍተኛ ኦባማ በተርሙ ጊዜ ከፍተኛ የፋይናንሻል ድጋፍ ለባንኮችና ለኢንቨስትመንት ባንኮች አቅርቧል። ኤአይጂ ብቻ የሚባለው $120 ቢሊዮን ነው ያገኘው የዛሬ 20 ዓመት ማለት ነው። ኦልሞስት የዛሬ 18 ዓመት። ስለዚህ የመንግስት ድጎማና ጣልቃ ገብነት ሁኔታውን አቅሎታል። ግን ማህበራዊ ቀውሱን ቶሎ መቅረፍ አልተቻለም። ስራ አጥነቱን ቶሎ መመለስ አልተቻለም። ሌሎቹንም ችግሮች ቶሎ መመለስ አልተቻለም። ዋጋ ንረት አንዴ ከወጣ በኋላ ወደ ታች ለመመለስ በጣም አስቸጋሪ ነው። ስራ አጥነትም በአሜሪካ ኢኮኖሚ እንኳን ከ10 ከመቶ በላይ ስራ አጥነቱን አሳድጎት ነበር የነበረው እና እስካሁንም ድረስ ዓለም ቶሎ የሚያስታውሰው ትንሽ ችግር ሲገጥመውን ቶሎ የሚያስታውሰውና የ21ኛው ክፍለ ዘመን በቅርብ የነበረው የፋይናንሻል ክራይሲስን ያስታውሳሉ። ስለዚህ ዓለማችን ካስተናገደችው የፋይናንሻል ቀውሶች የኢኮኖሚ ቀውሶች መካከል በጣም ግዙፍ ከሚባሉት ውስጥ አንዱ 2008 የነበረው ፋይናንሻል ክራይሲስ ነው። እዛ የነበረው ጦስ ደግሞ ኢትዮጵያ መጥቶ ኢትዮጵያ በታሪኳ አስተናግዳ ማታውቀውን ዋጋ ንረት እንድታስተናግድ ያደረገበት ወቅት ነው። ስለዚህ ይሄኛው መረጃ ማቅረብ ከጀመርኩ እኔ በዓለም ላይ የተከሰቱ ፋይናንሻል የኢኮኖሚ ቀውሶችን 11ኛ ላይ ደርሰናል። ከዛ በኋላም የተከሰቱትን እስካሁን እስከ ቅርብ ጊዜው ድረስ አቀርብላችኋለሁ። ቻናሉ አዲስ የምንማማርበት ስለሆነ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።